ፊልሙ ሲጀምር ሳንጊዩ የተባለ ብቸኛ ስራም ጓደኛም የሌለውና ወላጆቹ የሞቱበት ምስኪን ጸሐፊ ያሳየን ነው። ከግማሽ ዓመት በላይ መተኛትም አልቻለም። ለዚህም ምክንያቱ በተኛ ቁጥር አንድ ጋነን በህልሙ ይታይና ወደ ኃይለኛ ቅዠቶች ይቀይራቸዋል። ማታም ሳንጊዩ በህልሙ በባስ እየሄደ ሳለ ጋነኑ ይመጣና ጸጉሩን ይዞት በባሱ ቀዳዳ ከፈጠረ በኋላ ጭንቅላቱን ወደ ውስጥ በማስገባት ሲገላው ያልማል። ከቅዠቱ በኋላ ወዲያውኑ ከእንቅልፉ ነቅቶ ለመጻፍ ቢያስብም አከራዩ ምግብ እንዲያመጣለት ብሎ በሩን ያንኳኳል። ሳንጊዩ የቤት ኪራይ የሚከፍልበት ገንዘብ አልነበረውምና በመስኮት ሲያመልጥ ያሳየናል። በመንገድ ላይ የተራመደም በህልሙ ምክንያት የጎበኛቸውን ሁሉንም ባለሙያዎች ያስታውሳል። ዶክተሮች፣ ሳይንቲስቶች፣ ሳይኮሎጂስቶች፣ ሃይማኖታዊ አማኞችና የመሳሰሉት። ነገር ግን በምንም መልኩ ሊረዳው የሚችል ምንም ተጨባጭ ነገር አላገኘም። ቀጥሎም ሳንጊዩ አንድ ምግብ የሚሰራ ሰው ጋር ይሄድና ገንዘብ ስለሌለው እንቁላል የሌለበት ክሬፕ እንዲሰጠው ይጠይቀዋል። ነገር ግን ሰውየው ደስ እንዲለው በማለት እንቁላል ጨምሮበት መስራት ይጀምራል። ምግቡ እስኪደርስ ሲጠብቅ ከመንገዱ ማዶ ያለው ካፌ ይከታተላል። ሳንጊዩ የሚወዳት ልጅ ሁዋኤር እዛ ትሰራለች። ከዓመታት በፊት ከጓደኞቹ ጋር ባር ውስጥ ሲዝናና እሷም እዛ ከባንድ ጋር ስትጫወት ነበር ያያት። ሲዘፍን ድምጿ በጣም ቆንጆ ነበርና ከዚያን ጊዜ ጀምሮ ስለሷ አለማሰብ አልቻለም። ምግቡ ደርሶ ሊበላ ሲዘጋጅም የሱ የስራ ደንበኛ የሆነውን ሳንጂን በማየቱ በጣም ይደነግጣል። ከዛም የሮጠ ክሬፕ ይወርቅበታል። ሳንጊዩ ደክሞታልና በጣም ርቆ መሄድ አልቻለም። በመጨረሻም ሳንጂ ያዘው። ለዚህም ምክንያቱ የነበራቸውን የስክሪፕት ኮንትራቱን አላከበረምና በጊዜውም አላስረክብም በማለቱ እየወቀሰው ሳንጂ ሲበላ እንዲመለከት ወደ ሬስቶራንት ይወስደዋል። ሳንጊዩ እንቅልፍ ጦቱ ትኩረቱን እንዲስብና እንዲጽፍ እንደማይፈቅድለት ለማስረዳት ይሞክራል። ነገር ግን ሳንጂ አልሰማም በማለት ስክሪፕቱ በ10 ቀናት ውስጥ እንዲጠናቀቅም ያዘዋል። ከዚያም በኋላ ሳንጊዩ ወደ ቤቱ ሲመለስ የቤቱ አከራይ ቤቱን ቆልፎ ሁሉንም ዕቃ ወደ ውጭ አውጥቶ ይደርሳል። በዚህም የተናደደ መጻፍ ይችል እንደሆነ ለማየት ወደ ካፌ ይሄዳል። ነገር ግን በጣም ሪቦት ስለነበር ለማሰብ አልቻለምና እንቅልፍም ወሰደው። በተኛበትም ጋነኑ ከኋላው ይመጣና በሰንሰለት በሳንጊዩ አንገት ላይ አድርጎ ጭንቅላቱን በጠረጴዛ ላይ መምታት ይጀምራል። ጠዋት ሳንጊዩ ከእንቅልፉ ሲነቃ ላፕቶፑ ይሰረቅበታል። የስራ መስሪያውን በማጣቱና ቅዠቶችንና እውነታውን መለየት ያቃተው ሳንጊዩ ራሱ እንደሚያጠፋና ከሞቱ ወላጆቹ ጋር እንደሚገናኝ የሚገልጽ መልእክት ለሳንጂ ስልክ እንመለከታለን። ከሁዋኤር ካፌ ባሻገር ያለውን የህንጻውን ጣሪያ መርጦ ለመዝለል ሲዘጋጅ ጠርዙ ላይ ሲወጣ ያሳየናል። ነገር ግን ያ ምግብ የሚሰራው ሰውየው ነፃ ምግብ በማምጣቱ መዝለሉን ተወው። ሰውየው በጣሪያ ላይ ከወጣ በኋላ ሳንጊዩ ሲበላ ስለ ሞትና ስለ ህልም የተለያዩ አመለካከቶችን ይነገረዋል። እናም ቀላል መደምደሚያ ላይ ይደርሳል። ሳንጊዩ በፍጥነት እነዚህ ቅዠቶች ሲያጋጥመው ለራሱ ህልም ያየው ነው ብሎ መናገር እንዳለበት ይነግረዋል። ሳንጊዩ እስከ ማታ ድረስ ሁዋኤርን ያየ ጣራው ላይ ይቆያል። እዚያም ምግብ ለመግዛትና የተወሰነ ገንዘብ ለማግኘት የራሱን ስልክ ይሸጣል። ቀጥሎም ወደ ሱፐርማርኬት ሄዶ ከውስጥም አንዳንድ ነገሮችን ለመስረቅ ቢያስብም ነገር ግን እይታ ውስጥ እንደሆነ ሲመለከት ሀሳቡን ይቀይራል። የገዛውን ምግብም ከውጭ ሆኖ ሲበላ በድንገት ሁዋኤር ስትቀርበው አይቷት ይደነግጣል። ሁዋኤርም ወደ ጋነን ትቀየራለች። ከዛም ጋነኑ አንገቱን በመያዝ ወደ ላይ አንጠልጥሎ በሴፍ ይገለዋል። ይህንንም የሱፐርማርኬቱ አስተናጋጅ ያየች ሳንጊዩ በሆነ በሚያስፈራ ነገር ውስጥ እንደሆነ አይታ ለአምቡላንስ ትደውላለች። ነገር ግን ሳንጊዩ ያ የምግብ ሻጭ የመከረው ምክር ትዝ ይለውና ያለምኩ ነው በማለትም ይመልስለታል። ከዛም ጋነኑ በማስተዋት ወደ ውስጥ ይወረውረዋል። በህልሙም ሲነቃ የጋነኑን ሴፍ በእጁ ያገኛል። ዛሬ እንደሌላ ቀን ሰውነቱ ውስጥ ምንም አይነት ቁስል አይታይበትም። ቀጥሎም አምቡላንስ እስኪደርስ ከቦታው በመሸሽ ወደ አንድ ፓርክ ይሄዳል። እዛም ቁጭ ብሎ ህልም የሚያልም ይመስለው ነበር። ከዛም ሴፉን የመረመረ ሌሊቱን ሙሉ ፓርኩ ውስጥ ያሳልፋል። በማለዳም ሴፉን በመያዝ ያገለገሉ እቃዎች ወደሚሸጡበት ቦታም ይሄዳል። እዛም የገዢዎቹን ሁሉ ጉጉት ባየ ጊዜ በእጁ አንድ በጣም ጠቃሚ ነገር እንደያዘ ይገነዘባል። ስለዚህ በምትኩ ወደ አንድ አራጣ በዳሪ ሱቅ ለመሄድ ይወስናል። እዚያም የሴፉን ትክክለኛ ዋጋ 20 ሺህ ይከፍሉታል። ሳንጊዩ ምንም ጊዜ ሳያጠፋ አዲስ ኮምፒውተር ይገዛል። በጥሩ ምግብ ቤት መመገብ ይጀምራል። እናም በሚያምር ሆቴል ውስጥ መቆየት ይጀምራል። ሲመሽ ትንሽ የእንቅልፍ ክኒኖችን ወስዶ የተለመደ ህልሙ እስኪመጣ ድረስ ይጠባበቃል። ህልሙ በሆቴሉ ክፍል ውስጥ የሆነ ነውና ከክፍሉ ወጥቶ ኮሪደሩን እየቃኘ የአበባ ማስቀመጫ ወስዶ ያለምኩ ነው ይላል። ነገር ግን ምንም ነገር አይከሰትም። አሁንም ትንሽ ተጨማሪ ለማየት ወሰነ። ነገር ግን ያነ ጋነኑ በትልቅ በወርቅ መጥረቢያ እያሳደደው ታየው። ጋነኑ በመሳሪያው መታውና ወረወረው። ይህም ብዙ ጉዳት አደረሰበት። ነገር ግን ከጥቂት ምቶች በኋላ ሳንጊዩ መጥረቢያውን በመያዝ ህልም ነው ይለዋል። ዳግመኛም ከእንቅልፉ ሲነቃ መሳሪያውን በእጁ ይዞ እየሳቀም ይነሳል። መጥረቢያውን የሚሸጠው እዛው የእቃ መሸጫ ሱቅ ሲሆን ገንዘቡን ወዲያውኑ በአስፈላጊ ነገሮች ላይ ያውላል። ሳንጊዩ ጥሩ ልብስ፣ ጥሩ መኪናም ገዛ። እናም ከአንዳንድ ሴቶች ጋር ባር ውስጥ ሲጠጣ ያድራል። ወደ ሆቴሉ ክፍል ሲመለስ ግን አብረው እንዲገቡ አይፈቅድላቸውም። ከመተኛቱ በፊት ለታክሲ የሚሆን ገንዘብ ብቻ ሰጥቷቸው ይሸኛቸዋል።
ሳንግዩ ከመተኛቱ በፊት ህልሙንና ቅዠቱን ወደ ተሻለ ገንዘብ መቀየር የሚችልበትን ሀሳብ ማሰብ ይጀምራል። ይህም ብላት እንደሚሰራ ያውቃል። ሳንግዩ ጋኔኑ እስኪመጣ ድረስ ከመቀመጡ በፊት በጥንታዊ ቅርሶች ሙዚየም ውስጥ ያሉትን ቅርሶችን በማድነቅ እየዞረ ይመለከታቸዋል። በዚህ ጊዜ ጋኔኑ ሽጉጥ ይዞ ይመጣል። ሳንግዩ መሮጥና ጥይቱን መደበቅ ይጀምራል። ነገር ግን በመጨረሻ ጋኔኑ ያዘውና ገደለው። ሳንግዩ ከእንቅልፉ ሲነቃ ምንም ነገር ለመያዝ ስላልቻለ ስራውን ሳያጠናቅቅ መተው ስለማይፈልግ የእንቅልፍ ክንን ይውጣል። ወደ ህልሙ ተመልሶ እንደገና መሮጥ ይጀምራል። እናም ጥይት እንዳገኘው የሸወደ ህልም ያየው ነው ብሎ ከመናገሩ በፊት ሁለት ጥንታዊ ቅርሶችን ይይዛል። እናም ከእንቅልፉ ሲነቃ ህልሙን እውን አድርጎታል። በዚህ ጊዜም ሳንግዩ የወሰዳቸውን ጥንታዊ ቅርሶችን ወደ ጥንታዊ ቅርስ ገዢዎች በመውሰድ በ2 ሚሊዮን ይሸጠዋል። እነሱም አንዳንድ ጥያቄን ለመጠየቅ ቢሞክሩም ሳንግዩ በብላት ያልፋቸዋል። ከሱቁ ሲወጣ የሞተ መስሎት የተናደደ ሳንጂ ያገኘዋል እና ልጣላው ቢፈልግም ሳንግዩ ያደርቃቀዋል። ሳንግዩ በሚያምር ሬስቶራንት እንዲመገብ ከጋበዘው በኋላ ለስክሪፕት የሰጠውን ገንዘብ መልሶ ከፍሎለት እንግዲህ እንደማይጽፍለት ይነግረዋል። በማግስቱ ወደሚወዳት ልጅ ወደ ዋይር ካፌ ገባ እና ማኪያቶ ካዘዘ በኋላ ታውቂኛለች ብሎ ጠየቃት። እሷም ታውቋለች፣ ነገር ግን አታውቀውም። ካፌውን ለምን እንደምትሸጥም ይጠይቃል። እሷም ደንበኛ ስለሌላትና ሱቁ ዕዳ ያመጣባት እንደሆነ ገለጸች። በኋላ ላይ ማታ ሳንግዩ የሲክሬቱን ምስጢር ማወቅ ከሚፈልገው ከሳንጂ ጋር እራት እየበላ ይሰክራል። ሳንጂ ሳንግዩን ወደ ሆቴሉ ክፍል ወሰደው እና ከአልጋው ካስቀመጠው በኋላ የወጣ በማስመሰል ተመልሶ የሳንግዩ ቦርሳና የቼክ ደብተር ሲመለከት ሳንግዩ በእጁ የወርቅ ሰንሰለት ይዞ ከእንቅልፉ ሲነቃ በድንገት ይደነግጣል። እናም አሁን ምስጢሩን ስላወቀ ሳንጂ በዚህ ስራ እንዲረዳው ስለምን እንመለከታለን። በማግስቱ ሳንግዩ የዋይርን ካፌ ገዝቶ አሁንም እንድታስተዳደር እንደሚፈልግ ነገራት። ገቢውን እንደሚካፈሉና ክሳራውን እንደሚሸፍንም ይነግራታል። እሷም ምን ያህል አመስጋኝ እንደሆነች ለማሳየት እራት ጋበዘችው። የአዲሱ የጋራ ስራቸው ላይ ሲወያዩ ከቆዩ በኋላ ይለያያሉ። ከተወሰነ ጊዜ በኋላ የዋይር ካፌ በደንበኞች ይሞላል። ምክንያቱም ሳንግዩ ለሚመጡ ሰዎች በጎዳና ላይ ክፍያ እንዲከፍል ሳንጂን ልኮታልና። ሳንግዩ በህይወቱ ጠቃሚ ምክር ለሰጠው ሰው ለማመስገን ያህል በቦርሳ ብዙ ገንዘብ ይተውለታል። ሳንግዩ ከስራ በኋላ ከዋይር ጋር በየቀኑ ወደ ቤቷ ወክ ማድረግ ይጀምራል። እሷም ሳንግዩ ተራ ጻፊ መስራት ነበር። ነገር ግን አንድ ቀን ምሽት ቀይ መኪናዋን ከህልሙ እንድትነዳ ፈቀደላት። እሱም ለሷ እንደሆነ ይነግራታል። ይህም እሱ በጣም ታዋቂ የስክሪፕት ጻፊ እንደሆነ እንድታስብ ያደርጋታል። እሷም መኪና ስትነዳ ሳንግዩ ያገኛትን ቀን ያስታውሳል። ከፕሮግራሟ በኋላ ከቀድሞ ኤክሷ ጋር ተጣልታ ስታለቅስ አይቶ ካባበላት በኋላ ወደ ሲኒማ ከአንድም ሁለቴ እንደሄዱም ያስታውሳል። ሳንግዩ ዋይርን አሁንም ወደ ሲኒማ ለመሄድ ቢጠይቃትም እሷ ግን ያንተ ድርሰት ካልሆነ አልሄድም ትሏለች። እሱም እሷ ደስ እንድላት ስለፈለገ መጻፍ ይጀምራል። ከጨረሰም በኋላ ለሳንጂ ሰጥቶት ስተኛ እንዲያነብም ይነግረዋል። ሳንጂም ያለቀሰ አንብቦት በጣም አሪፍ እንደሆነ ይነግረዋል። ቀጥሎም ለአሳታሚዎች በመስጠት በጣም ታዋቂ በሆኑ ሰዎች ፊልሙ እንዲሰራ ገንዘብ ይሰጣቸዋል። እነሱም እሱን ለማመስገን ስለፈለጉ ልዩ የእራት ዝግጅት ያዘጋጃሉ እና እሱም ዋይርን ይወስዳታል። ሳንግዩ አሁን ላይ ዓለምን ዞሮ ማየት ስለፈለገ ብዙ የተሳካላቸው ፊልሞችን እንደጻፈ ብነገርም ክሬዲት አልወሰደባቸውም። ከጥቂት ቀናት በኋላ በህልሙ ሳንግዩ በጣም ልዩ የሆነ ነገር ያገኛል። በአንድ መነኩሴ ላይ ያለውን የወርቅ ቀበቶን ለመውሰድ ሲሞክር እጁ ሲቀልጥ ያሳየናል። ምንም ተስፋ ሳይቆርጥ እንደገና ይሞክራል። ቀበቶን ከመነኩሴው ላይ ሲያስወግድ ሰውየውም በሁለት በሚያጨሱ ጣቶች ደረቱን ሲነካ እናያለን። ነገር ግን ሳንግዩ ስለሱ በጣም የተጨነቀ አይመስልም። የተለመደው ጋኔንም ዛሬ አይታይም። እሱም ከቦታው ሲወጣ መነኩሴውም ጭምር በቦታው ያሉት በሙሉ ሲበተኑ እንመለከታለን። በአንድ ቀን ምሽትም ሳንግዩ ዋይርን ራሱን ሊያጠፋ ወደ ነበረበት ጣሪያው ላይ በመውሰድ ለሷ የተዘጋጀላትን የርችት ትርኢት ያሳያታል። እሷም እሱ በድጋሚ ራሱን እንዳያጠፋ ስጋት እንዳደረባት ነገረችው። እሱም ራሱን እንደማያጠፋ ቃል ይገባላታል። ከዚያ በኋላ ወደ ቤቷ ሄዱ እና ራሷን በመታጠቢያ ቤት ውስጥ ሪፍሬሽ ስታደርግ እሱ ደግሞ መውጣት እንዳለበት አስቦ ሲወጣ በድንገት ደረቱ ላይ የሆነ ነገር ይመተዋል እና በመስታወት ውስጥ ሲያይ በቆዳው ላይ 2 የሚያጨሱ ጥቁር መስመሮችን ይመለከታል። አሁን ደግሞ ህልሙ በረንዳ ላይ ምስጢራዊ ምስል ያለው ረጅም ባዶ ህንጻ ውስጥ እንዲታይ ያደርገዋል። ሳንግዩ በጣም የተጠጋ ሲመጣ የራሱን አሮጌ ማንነት ይመለከታል። ከዚያም እሱ ሲቀልጥ ያሳየናል። ከእንቅልፉ ሲነቃ በትከሻው ላይ አዲስ ጠባሳ ያያል እና ሰዓታት ያለፉ ሲሄዱ ተጨማሪ ጠባሳዎች ብቅ ብቅ አሉ። ሁሉንም ጋኔኑ በቀድሞ ህልሞቹ ከጎዳው ቦታ ጋር ያዛመዳቸዋል። በማግስቱ ጠዋት ተጨማሪ ምክር ይሰጠው እንደሆነ ለማየት ምግብ የሚሰራው ሰውየው ጋር ሲሄድ አንድ መኪና መጥቶ አፍኖት ይወስዳሉ። በመጨረሻ ጭንብሉን ከጭንቅላቱ ላይ ሲያነሱ ሳንግዩ በቺያንግጂ በሚመሩ ወንጀለኞች ቡድን ተከቦ በአንድ ኦና ህንጻ ላይ እንዳለ ይገነዘባል። ሳንግዩ የፈለጉትን እንደሚከፍል ነግሯቸው በ10 ሚሊዮን ከተስማማ በኋላ ለሳንጂ ደውሎ ገንዘቡን እንዲያመጣ ይነግረዋል። እሱም ሲመጣ የቺያንግጂ ሰዎች ገንዘቡንና ሳንጂን ዳግም ለመደራደር ይጠቅሟቸው ዘንድ ይወስዷቸዋል። ቀጥሎም ቺያንግጂ ወደ መኖሪያ ቤቱ ራሱን ከሳተ በኋላ ይወስዷል።
ከዚያም በተደበቁ ክፍል ውስጥ ያሉ ቅርሶችን አሳይቶት ቺያንግጂ እነዚህን ሁሉ ብርቅዬ እቃዎች እንዴት እንዳገኘ እንድናዘዝ ለማድረግ ሲሞክር አንድ ሰው ሊያየው ወደ ህንጻው ይደርሳል። እሷም ኋየር ነች። እንግዳ ተቀባዩ መድረሷን በኢንተርኮም በኩል ያስታውቃል። ከአሳንሰሩ እንደወጣችም ከዘራፊዎቹ አንዱ ይይዛትና ሳንግዩን ወደሚጠብቁበት ቦታ ይወሰዳት። ሳንግዩም እሷን እንዲለቋት ቢጠይቋቸውም እምቢ ይሉታል። ቀጥሎም ቺያንግጂ ወደ ኋየር ሲዞር ራሷን ለመከላከል ፍሬውን ትመታና ይወድቃል። እናም ይህንን እድል በመጠቀም ሳንጂ የያዛትን ሰውየውን በአበባ ማስቀመጫ ይመቷል። ሳንግዩም የያዘውን ሰው ነክሶ ለማምለጥ ችሏል። ነገር ግን ብዙም ሳይርቀው በጩቤ ይወጓል። ሶስቱም ሸሽቶ ሊያመልጡ ሲሞክሩ ቺያንግጂ የደበደበውን ሰው በጥይት ይመቷል። ሳንግዩ በቁስሉ ምክንያት መራመድ ሲሳነው እንመለከታለን። ከሁለት ከሰለጠኑ ሰዎች ጋር ተጋፍጦ ማምለጥ ያልቻለው ሳንጂ ሳንግዩና ኋየር ሲያመልጡ ራሱን መስዋዕት በማድረጉ ነፍሱን ከስጋው ያለያዩታል። ቀጥሎም ሳንግዩ በድንገት ራሱን ፍርስራሽ ውስጥ ያገኛል። መንቀሳቀስ ሲጀምርም በሱ ላይ የነበሩ ቆሻሻዎች ወደ ኋላ ሲሸሹ እንመለከታለን። ከዛም አንድ የሚያበረቀርቅ በር መንካት ይጀምራል። ያም እሱ በፊት ወደ ነበረበት ህልሞች ሁሉ ይመልሷል። ያም ሲያልቅ ግዙፍ ክሪስታል ግድግዳ ወዳለበት አካባቢ ይሄዳል። እሱንም ደግሞ ደጋግሞ መምታት ይጀምራል። ልክ እሱን በመታው ቁጥርም ሳንግዩን ያቆሰለው ነበር። ሳንግዩም ክሪስታሉን ደሙ ፈሶ እስኪያልቅ ድረስ በመምታቱ እዛው ይሞታል። ቀጥሎም ሰውነቱን መለወጥ ይጀምራል እና ሳንግዩ ራሱን ጋኔን ሆኖ አገኘው። በእጁ በያዘው ሴፍም ክሪስታል ግድግዳውን ደጋግሞ ይመታል። እሱም የመሰለው አከራዩንና ሳንጂን ይመስለው ነበር፣ ምክንያቱም ለሱ ጥሩ አልነበሩምና። በመጨረሻም ግንቡን አልፎ ይገባል። ከዛም ሁሉንም ያለምንም ማመንታት ይገላል። አስፈላጊ ሆኖ ሲገኝም እንግዳ የሆነ የጦር መሳሪያ እንዲታይ ያደርጋል። ከዚያም በኋላ ወደ ሳንግዩ ይመጣል። እሱንም ሊገላው ሲዘጋጅ ህልም ነው አለው። ከህልም ያመጣቸው ሁሉንም ጥንታዊ ቅርሶች ከራሱ ቤትና ከሀብታሞች ማከማቻ መጥፋት ይጀምራሉ። ሳንግዩ አሁንም ራሱን ስቶ ድጋሚ ይተኛል። ከእንቅልፉ ስነቃ ያነ ዕቃ ሊሰርቅ በነበረበት ሱቅ ራሱን ያገኛል። ኋየርም እሱን እዛው ስታገኘው ከዚህ በፊት እንደምታውቀው ትነግሯለች። እሱም ምን እንዳደረገ ሙሉን ነገራት። እሷም ይህንን ታሪኩን በመጽሔት እንዳነበበች ትነግሯለች። እሷም ደስ ይላል ስትል በሚያምር ፈገግታ ትገልጽለታለች። ከዛም አዘነችለትና ነገ ወደ እሷ ካፌ መጥቶ ስራ እንዲሰራ ከነገረችው በኋላ እንድተኛ ትታው ትሄዳለች። ከተወሰነ ጊዜ በኋላ ካፌ ውስጥ እየሰሩ ሳሉ ኋየር ለሳንግዩ የሚጽፍበት አዲስ ላፕቶፕ ስጦታ ሰጠችው። ቀጥሎም ሳንግዩ ገንዘቡን ለመመለስ በአንድ ሬስቶራንት ውስጥ ከሳንጂ ጋር ይገናኛል። የተገናኙትም ለሳንጂ እንዲጽፍለት የነበረውን ስክሪፕት ስላልጻፈ የወሰደውን ገንዘብ ለመመለስ ነበር። ነገር ግን ሳንጂ ገንዘቡን አለመቀበሉ ብቻ ሳይሆን በምላሹ የበለጠ ይሰጠዋል። ምክንያቱም ከሳንግዩ አሮጌ ስክሪፕቶች አንዱን መሸጥ ችሏልና። ከብዙ ጊዜ በኋላ አሁን በህይወቱ ረክቷል። ሳንግዩ ያን ምግብ የሚሰራውን ሰውየውን ምግብ ሊያዝ ይሄዳል። እናም ሰውየው ገንዘቡን የመለሰ በሆዱ ላይ ያለውን ጠባሳ ያሳየዋል። ምክንያቱም የሆነ ጊዜ እሱም እንደ ሳንግዩ ሆኖ ነበርና። ቀጥሎም በመንገድ ዳር በላቡ የሚሰራው ስራ ሰላሙን እንደሚሰጠው እየነገረው ፊልሙ በዚህ ይጠናቀቃል። ሰው የላቡን ሲበላ ይጣፍጣል።